ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም መምሩ ነኝ። አብራችሁን ቆዩ። የስኳር ህመም ለመከላከል በትኩረት እየተሰራ መሆኑን የካፋ ዞን የስኳር ህመምተኞች ማህበር ገለጸ። ማህበሩ በተለይም ለህፃናት ግንዛቤ በማስጨበጥ እንዲሁም የመመርመሪያ ቁሳቁስና የመድኃኒት አቅርቦት ላይ በስፋት እየሰራ መሆኑን ለካፋ ቴሌቪዥን ገልጿል። ፍጹም ተሾመ የስኳር ህመም በሰው ልጆች ጤና ከፍተኛ ጉዳት የሚያስከትል አደገኛ በሽታ ሲሆን አግባባዊ የህክምና ክትትል በማድረግ መቆጣጠር የሚቻል መሆኑን ባለሙያዎች ይናገራሉ። ሆኖም በሽታው ከጊዜ ወደ ጊዜ የተስፋፋ ከመሆኑን ባሻገር በህፃናት ላይም የመከሰት እድሉ እየሰፋ ስለመምጣቱ መረጃዎች ያመለክታሉ። በካፋ ዞን የሚገኙ የስኳር ህመምተኞች ማህበር በማቋቋም ለህብረተሰቡ ትምህርት በመስጠትና የህክምና ቁሳቁሶችን እንዲሁም መድኃኒቶችን እያቀረቡ ስለመሆናቸው የማህበሩ ሰብሳቢ አቶ አሸብር ኃይሌ ይናገራሉ። የስኳር ህመም እንግዲህ ምን ያህል አደገኛ ህመም እንደሆነ የሚታወቅ ነው። ገዳይ የሆነ ህመም ነው። ህክምና የሌለው ህመም ነው። ያው የእድሜ ልክ ህክምና የሚያስፈልገው ህመም ነው። መድኃኒት ግን የለውም እና የስኳር ህመምን ለመከላከል የካፋ ዞንና አካባቢው ስኳር ህመም ማህበር ተቋቁሞ ከ2004 ዓ.ም ጀምሮ ሰፊ እንቅስቃሴ እያደረገ ይገኛል። ለህፃናት የመመርመሪያ መሳሪያ የማቅረብ ኢንሱሊን የተባለውን ነፍስ አድን መድኃኒት በማቅረብ የህክምና መገልገያ ቁሳቁሶችን በማቅረብ ለገብረ ጻዲቅ ሻው ሆስፒታል እንዲሁም መድኃኒቶችን ለአዋቂዎችም በማቅረብ ከዚህም ውጪ ለባለሙያዎች ስልጠና በመስጠት የኢትዮጵያ ስኳር ህመም ማህበር ከፍተኛ አገልግሎት በመስጠት ላይ ነው ያለው። በቅርቡም እንደ ሀገር እየተከበረ የሚገኘውን የስኳር ህመም ቀን ምክንያት በማድረግ በየትምህርት ቤቱ በመንቀሳቀስ ለህፃናት ግንዛቤ እያስጨበጡ ስለመሆናቸውም አስረድተዋል። ህፃናትና ወጣቶችን ነው የስኳር ህመም በተለይ ታይፕ 1 የሚባለው እያጠቃ ያለውና ይሄንን ለመከላከል አሁን ዛሬ በዚህ በቦንጋ ካቶሊክ መዋለ ህፃናትና አንደኛ ደረጃ ትምህርት ቤት ዛሬ ነፃ የምርመራ አገልግሎትና የግንዛቤ ማስጨበጥ ስራ እየሰራን ነበር ዋል ነው። እንደገና ደግሞ በሌሎች ትምህርት ቤትም እንደዚህ ተመሳሳይ ስራዎችን በዚህ ሳምንት ለመስራት ዝግጅት በማድረግ ላይ ነው የምንገኘው። የስኳር ህመም በምርመራ ብቻ የሚታወቅ በመሆኑ ዜጎች ቅድመ ምርመራ የማድረግ ልምድ እንዲኖራቸው የሚመክሩት አቶ አሸብር በገብረ ጻዲቅ ሻው አጠቃላይ ሆስፒታል በማህበሩ በኩል ባለሙያ ተቀጥሮ እየሰራ በመሆኑ አገልግሎቱን እንዲጠቀሙበትም ለህብረተሰቡ ጥሪ አቅርበዋል። አዎ የስኳር ህመም በምርመራ ብቻ የሚታወቅ ነው። ከአራት ሰዎች ሶስቱ ስኳር ህመም እንዳለባቸው አያውቁም እያለባቸው እንኳን እና ምክንያቱም በምርመራ ብቻ የሚገኝ በመሆኑ አብዛኛዎቹ የኛ ማህበረሰብ የመመርመር ቅድመ ምርመራን ብዙን ልማድ ባለመኖሩ ብዙም ለምርመራ ዝግጁ አይደሉም። እንግዲህ በሰለጠነው አገር በሰለጠነው ዓለም ላይ ማንኛውም ሰው በአመት 2 ጊዜ የምርመራ አገልግሎት ይቀበላል። አሁን እኛ በዚህ በገብረ ጻዲቅ ሻው ሆስፒታል የምርመራ ማዕከላችን ነፃ የምርመራ አገልግሎት ግፊት ምርመራ፣ የስኳር ምርመራ በነፃ አገልግሎት እየሰጠን ነው ሰራተኛ ቀጥረን እና ይሄንን አገልግሎት ማንኛውም የአካባቢያችን ማህበረሰብ ተገኝቶ በነፃ እንዲመረመር ጥሪያችንን እናቀርባለን። ሌላው ደግሞ ከ30 ዓመት በታች ለሆኑ የስኳር ታማሚ ወጣቶችና ህፃናት መሳሪያ የነፍስ ወከፍ መሳሪያ መመርመሪያ መሳሪያ አዘጋጅተናል አምጥተናል። ይሄንንም ደግሞ የማሰራጨት ስራ በዚህ ከሚቀጥለው ከዚህ ሳምንት ጀምሮ የማሰራጨት ስራ የምንሰራ መሆኑንና ለአዋቂዎች ደግሞ ሜትፎርሚን የሚባለውን የስኳር መድኃኒት ያመጣን ስለሆነ በነፃ የሚሰራጭ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። የተማሪዎችን መጠነ ማቋረጥ ለመቀነስ በትኩረት መሰራት እንደሚገባ ተገለጸ። የካፋ ዞን ትምህርት መምሪያ የትምህርት ጥራትን ለማረጋገጥና የትምህርት ቤትን ሀብት ማሳደግ በሚያስችሉ የትኩረት አቅጣጫዎች ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። አንተነህ ፍቃዱ ተጨማሪ አለው።
የትምህርት ጥራትን በማረጋገጥና የትምህርት ቤትን የውስጥ ገቢ በማሳደግ ጥራት ያለውን ትምህርት ከማድረስ አንጻር እንደ ሀገር አቀፍም ሆነ እንደ ዞን ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል። በዚህ ዙሪያ የከፋ ዞን ትምህርት መምሪያ ከባለድርሻ አካላት ጋር የውይይት መድረክ ባካሄደበት ወቅት የወረዳ ትምህርት ጽሕፈት ቤት ኃላፊዎች፣ ሱፐርቫይዘሮች እና ርዕሰ መምህራን በሰጡት አስተያየት መድረኩ አስተማሪ እና ለስራቸው በር ከፋች እንደሆነም ተናግረዋል። ይሄ ውይይት በጣም አስፈላጊ ነው። አንደኛው ስራዎቻችን ምን ደረጃ ላይ እንዳሉ እንድንለይ ያደርጋል። ሁለተኛ ደግሞ ጠንካራ ጎኖቻችን ወይንም መቀጠል ያለባቸው ጥሩ ነገሮቻችን ምንድናቸውና ቀጣይ ደግሞ ሌሎች ክፍተት የሆኑ ነገሮች መሟላት ያለባቸው በማን ይሟላል የሚለውና ምኑ በክፍተቶቻችን አሉ የሚለውን ነገር ለይተን እንድናቅ ትልቅ አቅም ይፈጥራል የሚል ነገር ነው ያለኝ። ዞኑ ይህን መድረክ ትምህርቱ ከመጀመሩ በፊት በጣም ከመሄዱ በፊት በዚህ ወር ላይ መጀመሩ በጣም ጥሩ ነው። እኛንም ቀጣይ የጎደለብንን አቅደን ወደ ተግባር እንድንገባ ያደርገናልና ጥሩ ነው መድረኩ። አስተያየት ሰጪዎቹ አክለው የተማሪዎችን መጠነ ማቋረጥ እና የትምህርት አምባሳደር ስያሜ ላይ በትኩረት እንደሚሰሩም ጠቁመዋል። ተማሪ መጠነ ማቋረጥ ጋር ተያይዞ እንደ ሀገርም እንደኔ ወረዳም እንደ ዞንም በጣም ትልቅ ችግር ነው እየተፈጠረ ያለው። አንደኛ ተማሪ ትምህርት ቤት ላይ መቆየት አለበት። ከመቆየት አንጻር ተማሪ ትምህርት ቤት ላይ ለመቆየት ፍላጎት ማነስ አለ። ይሄ ፍላጎት ማነስ የምን ምክንያት ነው? ከወትሮ በተለየ ምንድነው አሁን ያለው ነገር የሚለው ነገር ለይቶ ማወቅ ነው። ፍላጎት እንዲያንስ ምክንያቶቹ ምንድነው የሚለው ነገር ከለየም በኋላ ይሄን ፍላጎት ከማን ጋር ሆነን ነው መፍጠር የምንችለው? አንደኛ ትምህርት ቤትን በተደጋጋሚ ወርዶ መደገፍ ነው። የሚጎሉ ነገሮችን ግብአቶችን ማሟላት ነው። የመምህራንን አቅም ማጎልበት ነው። መምህራኖች እዛ ቦታ ላይ በጥሩ ሁኔታ እንዲያስተምሩ ጥቅማቸውን ማስከበር ነው። ከዛ ሲያልፍ ደግሞ ከመምህራን ጥቅም ሲያልፍ ወላጅ ጋር ውይይት ማድረግ ነው። እኛ የመምህራንን ጥቅም የምናስከብር ከሆነ ተማሪ መጥቶ በትክክል እንዲማር ወላጁ ደግሞ ትምህርት ቤት ላይ ተማሪ መላክ አለበት። ስለዚህ የወላጅ ውይይት በጣም የጎላና ተማሪዎቹ ትምህርት ቤት ላይ እንዲቆዩ ትልቁን አስተዋጽኦ ያደርጋል። የትምህርት አምባሳደሮችን በየትምህርት ቤቱ መሰየሙ በጣም ማጠያይቅ ነው። እርግጥ ሁሉም አካላት በአንድ ላይ ሆነው ተባብረው እጅ በእጅ ተያይዘው ለቀጣይ የትምህርት ውድቀት እንዳይኖር ለመስራት የሚያደርጉት ትግል ጥሩ ነው። አምባሳደር ደግሞ ሲሰየምልን ውጤታማ እንሆናለን ማለት ነው። ለምን በትምህርት ቤቱ የርዕሰ መምህሩ የሱፐርቫይዘሩ ብቻ አይደለም። አምባሳደር ምን ጎደለ ምን እንጨምርልህ እያለ ከህብረተሰቡ ጋር ተባብረን እንድንሰራ ያደርገናል ማለት ነው። ስለዚህ ይህ ነገር ቀጣይነት ኑሮት እነሱም ችግራችንን ፈትሸው እኛን ደግፈው የምንሰራ የምንበቃ ከሆነ በጣም ጥሩ ነገር ነውና ቢቀጥል ቢተገበር ጥሩ ነው። እነዚህ ሰዎች ሲሾሙ ቀጣይ ላይ እነዚህ የመማር ማስተማር ዙሪያ ላይ የሚታዩ ችግሮችን ይፈታሉ ተብሎ የሚጠበቅ ስለሆነ በጣም ጥሩ ነገር ነው አሁን እየወረደ ያለው የሚለው ነገር ነው ማስቀምጠው። ከዛ ባለፍ እነዚህ የተሾሙ ሰዎች ዝም ብሎ አምባሳደርነት በትምህርት ቤት ስም ማግኘት ብቻ ሳይሆን በተሾሙበት ትምህርት ቤት ላይ ትምህርት ቤቱ ላይ ምንድነው ጉለቶቹ፣ ምንድነው ችግሮቹ፣ ማህበራዊ ችግር ምንድነው፣ ኢኮኖሚያዊ ችግር ምንድነው፣ ፖለቲካል ችግር ምንድነው የሚለው ነገር ለይቶ መደገፍ ለይቶ ማብቃትና በየወሩ እየገመገሙ በየወሩ ለወረዳ መንግስት ሪፖርት ያቀርባሉ። በተሰሩ ጥሩ ጎኖች ላይም በተፈጠሩ ክፍተቶች ወይንም ቀጣይ ላይ መሻሻል ባለባቸው ጉዳዮች ላይ እየተመካከሩ እየደገፉ ሲሄዱ ትምህርት ቤቶች በጥሩ ሁኔታ ይበቃሉ። ከዛ ባለፍ የማይበቁ መምህራን፣ የማይበቁ ርዕሰ መምህራን፣ የማይበቁ ሱፐርቫይዘሮችም ላይ እርምጃም ጭምር መውሰድ እንደሚችሉም ጭምር ነው አሁን መመሪያው ያስቀመጠ ያለው። አሁን እንደ በፊቱ ሳይሰሩ መኖር መፍት ነው ብሎ መኖር ሳይሆን ሰርቶ አበቅቶ በቅቶ መኖር ጭምር እንደሚያስገድድም ጭምር ነው መመሪያው እንትን ያለ ያለውና መመሪያውን ገና አሁን ትግበራ ላይ አልገባንም። እየተነጋገርን ነው ያለነው፣ በመመሪያው ላይ እየተወያየን ነው ያለነው። ወደ ትግበራው ሲንገባ የተሻለ ነገር እንደሚያመጣ የተሻለ ነገር ያው አንድ የሚመጣ ነገር ሳይሆን እየሞከርን እያየን ከኛም የሚጨመሩ ነገሮችን እየጨመርን ከላይ ተጽፎ የመጡ ነገሮችን ተግባራዊ ያደረግን ሲነድ በአጠቃላይ የተፈለገውን ውጤት ያመጣል ተብሎ ይጠበቃል። የከፋ ዞን ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ በበኩላቸው የትምህርት ጥራትን ለማረጋገጥ ሁሉም ባለድርሻ አካላት የበኩሉን ድርሻ መወጣት እንዳለበት አሳስበዋል።
የተማሪዎችን መጠነ ማቋረጥ ለመቀነስ ትምህርት ቤትን ለመማር ማስተማር ምቹ ማድረግ እንዲሁም ከተማሪዎችና ከተማሪ ወላጆች ጋር መልካም ግንኙነትን መፍጠር እንደሚያስፈልግም ጠቁመዋል። የመምሪያው ኃላፊ አያይዘው የትምህርት ጥራትን ለማረጋገጥ ማነቆ ናቸው ተብሎ የተነሱትን ነጥቦች በመውሰድ በትኩረት መስራት አለብን ብለዋል። ቀበሌዎችን በጤናው ዘርፍ ሞዴል የማድረግ ስራ ተጠናክሮ መቀጠሉን የጊምቦ ወረዳ ጤና ጽሕፈት ቤት አስታወቀ። በወረዳው የጤና ፓኬጆችን ተግባራዊ ያደረጉ 9 ቀበሌዎችን ሞዴል ማድረግ መቻሉን የጽሕፈት ቤቱ ኃላፊ አቶ አንዳርጌ ወንድሙ ገልጸዋል። የዘገበው የጊምቦ ወረዳ መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ የወባ በሽታን የመከላከል ስራዎችን ከመስራት ባሻገር ተላላፊ በሽታዎች ላይ ትኩረት ሰጥቶ በመስራት ሞዴል በሆኑ ቀበሌዎች እየቀነሰ መሆኑ ተገልጿል። ባለሙያዎች ቤት ለቤት ከሚያደርጉት ድጋፍ በተጨማሪ በፓርቲ አደረጃጀት በየ15 ቀናት ቀበሌዎችን በጤና ዘርፍ ሞዴል ለማድረግ ውይይት በማድረግ የክትትል ስራ ተጠናክሮ እየተሰራ መሆኑን የጊምቦ ወረዳ ጤና ጽሕፈት ቤት ኃላፊ አቶ አንዳርጌ ወንድሙ አስገንዝበዋል። በአሁኑ ሰዓት ማህበረሰቡ በወረዳም ሆነ በደጋፊ አመራሮች የሚሰጠውን ምክረ ሀሳብ ተግባራዊ በማድረግ የበኩሉን እየተወጣ ነው ሲሉ አቶ አንዳርጌ ተናግረዋል። በህብረት ቀበሌ በቡቄ ኮሾ ልማት ቡድን የሚገኙ ነዋሪዎች የአካባቢያቸውና የቤት ውስጥ ንጽህናን በመጠበቅ በጓሯቸው ደረጃውን የጠበቀ መጸዳጃ ቤት ከመስራት ባለፈ የደረቅና ፈሳሽ ቆሻሻ ማስወገጃ ጉድጓድ በማዘጋጀታቸው ሞዴል ማድረግ መቻሉን ከጤና ጽሕፈት ቤት የህብረት ቀበሌ ድጋፍ ባለሙያ ወይዘሮ ገነት ለማ ተናግረዋል። በህብረት ቀበሌ ቡቄ ኮሾ የሴቶች ልማትና ሽምብራ የሴቶች ልማት ማስመረቃቸውን የገለጹት ወይዘሮ ገነት ለማ በጤና ዘርፍ የሚኖሩበት ቤትና አካባቢ ጽዱ ለማድረግ ማህበረሰቡ ያደረገው እንቅስቃሴ ጠንካራ ነው ብለዋል። በቀበሌው የሚገኙ ሴቶች በ18 የጤና ፓኬጅ ስልጠና በመውሰድ ከሁለቱም ልማት ቡድን ለ54 ሴቶች የእውቅና ሰርተፍኬት ተሰጥቷቸዋል። በህብረት ቀበሌ በቡቄ ኮሾ ልማት ቡድን ማህበረሰቡ በጤና ዘርፍ ባደረገው ርብርብ ሞዴል በማድረግ ነው የተመረቀው። ከሳምንት 2 ቀን ዕለተ ረቡዕና አርብ የጤና ባለሙያዎች በሚያደርጉት ድጋፍና ክትትል 18 ፓኬጆችን ተግባራዊ በማድረግ ተጠቃሚ መሆናቸውን ነዋሪዎቹ ገልጸዋል። በቢጣ ወረዳ የዕዳ ቀበሌ 22ኛ ዙር የ32 ቀበሌ አፈ ጉባኤዎች የጋራ ምክክር ፎረም አካሄደ። በወረዳው የዕዳ ቀበሌ በመስክ ምልከታ ወቅት የታዩ የልማት ተግባራትን በሁሉም ቀበሌዎች የማስፋፋት ስራ በትኩረት ሊሰራ እንደሚገባ የቢጣ ወረዳ ዋና አፈ ጉባኤ አቶ ካሳሁን ገብረ ሚካኤል ተናግረዋል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። ተጨማሪ አለ። በቢጣ ወረዳ የዕዳ ቀበሌ በተካሄደው የምክር ቤት የጋራ ፎረም የተለያዩ የልማት ተግባራት የመስክ ምልከታ የተካሄደ ሲሆን ይኸውም በአቶ ተሾመ ጉሩሙ የእርሻ ማሳ በተለያዩ መስኮች የተከናወኑ የልማት ተግባራት፣ በቀበሌው ማሳ የተከናወኑ የግብርና ስራዎች እንዲሁም የአሳታፊ ደን ማህበር ተግባራት ጉብኝት ተደርጓል። የወረዳው ዋና አፈ ጉባኤ አቶ ካሳሁን ገብረ ሚካኤል እንደገለጹት በመስክ ምልከታው የታዩ የልማት ተግባራትን በሁሉም ቀበሌዎች የማስፋፋት ስራ ትኩረት ሊሰጠው እንደሚገባውና ይህንንም ከግብ ለማድረስ ከቀበሌ አፈ ጉባኤዎች ጀምሮ ሁሉም ባለድርሻዎች ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴሉ በበኩላቸው በፎረሙ ወቅት የተደረገው የመስክ ምልከታ ተሞክሮን ለሌሎች ከማስፋፋት አንጻር ያለው ፋይዳ ከፍተኛ መሆኑን ገልጸው የዕዳ ቀበሌ ያለውን የእርሻ ማሳ ከማልማት አንጻር የታየው ጅምር እንቅስቃሴ ለሌሎች ወደ ስራ ላልገቡ የቀበሌ መዋቅሮች ተምሳሌት መሆኑን ተናግረዋል። የአቶ ተሾመ ጉሩሙን ማሳ በተመለከተ የሌማት ትሩፋት ስራዎችን ለአብነትም የዶሮ የአሳና የንብ እርባታዎችን አካቶ ሌሎች የጓሮ አትክልቶችን በተቀናጀ አኳኋን እያለሙ እንደሚገኝ መመልከት መቻሉን ገልጸው ባለድርሻ ተቋማት ክትትልና ድጋፍ ከማድረግ ጀምሮ አስፈላጊውን እገዛ እንደሚያደርጉ አቅጣጫ አስቀምጠዋል። የከፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ መቅደስ ማሞ ባስተላለፉት መልእክት በወረዳው የዕዳ ቀበሌ ያለውን የእርሻ ማሳ የተለያዩ የጓሮ አትክልቶችን በማልማት ያከናወኑት ተግባር መልካም ተሞክሮ መሆኑን ጠቅሰው ለዚሁ ተግባር ለቀበሌው የጽሕፈት ቁሳቁሶችን በሽልማት እንደሚያበረክቱ ጠቁመዋል። አርሶ አደሮች በእቅድ በመመራት ሁሉም መስክ ያካተተ የልማት ተግባራት ማከናወን እንደሚቻል ከአቶ ተሾመ ጉሩሙ ማሳ መመልከት ተችሏል ያሉት አቶ መቅደስ በአሳታፊ ደን የተደራጁ ወጣቶች ደኑን ከመጠበቅ ጎን ለጎን ተጠቃሚ መሆን የሚያስችላቸውን ተግባራት ሊያከናውኑ እንደሚገባ አመላክተዋል። በጉብኝቱ የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴሉን ጨምሮ የከፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ መቅደስ ማሞ፣ የወረዳው ዋና አፈ ጉባኤ አቶ ካሳሁን ገብረ ሚካኤል፣ የወረዳ አስተባባሪዎችና የስራ ኃላፊዎች እንዲሁም የቀበሌ አፈ ጉባኤዎች ተገኝተዋል። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ሁሉም የህብረተሰብ ክፍል አስተዋጽኦ ሊያበረክት እንደሚገባ የቢጣ ወረዳ ብልጽግና ፓርቲ ሴቶች ሊግ ቅርንጫፍ ጽሕፈት ቤት አሳሰበ። በቢጣ ወረዳ ብልጽግና ፓርቲ ሴቶች ሊግ ቅርንጫፍ ጽሕፈት ቤት የ2017 አንደኛ ሩብ ዓመት የሴት መንግስት ሰራተኛ አባላት ኮንፈረንስ አካሂደዋል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። ታምራት ኃይሌ
በዕለቱ መድረኩን በይፋ ያስጀመሩት በወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና የሕዝብ ግንኙነት ዘርፍ ኃላፊ አቶ ጌታሁን ቦጋሌ እንደገለጹት የሴቶች ኢኮኖሚያዊና ማህበራዊ ተጠቃሚነት እንዲረጋገጥ ራሳቸው ሴቶች በተለያዩ አደረጃጀቶች በንቃት በመሳተፍ ኃላፊነታቸውን ሊወጡ እንደሚገባ አመላክተዋል። የወረዳው ብልጽግና ፓርቲ ሴቶች ሊግ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ ኢራሂል ጌታቸው የውይይቱን መነሻ ሰነድ ባቀረቡበት ወቅት እንደተናገሩት የወረዳ ኮሚሽን በፓርቲ ኮንፈረንስ በሚመረጡ ከ5 እስከ 7 አባላት የሚመሰረት ሆኖ ኮሚቴው ከመሰረታዊ ድርጅት ኮሚቴ ጋር በመደጋገፍ የሚሰራ መሆኑን ጠቁመዋል። በወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ አይናለም ገብሬ መድረኩን ሲያጠቃልሉ እንደገለጹት የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ሁሉም የህብረተሰብ ክፍል አስተዋጽኦ ሊያበረክት እንደሚገባ አመላክተው በአሁኑ ሰዓት የተመረጡ የኮሚሽኑ አባላትም ድርሻቸው የጎላ መሆኑን ጠቁመዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴልሔም መምሩ አብሬያችሁ ቆይታን አደረግኩ። የስፖርት ዘገባዎች በባልደረባችን ብሩክታይት ብርሃኑ የሚቀርቡ ይሆናል። ሰላም ቆዩልን።